በሞተ ሰው ማላገጥ የሞተን ሰው መስደብ እንኳን ሞቱ ብለህ መናገር። አባታችን ሙፍቲን ስናስብ አሁንም አናለባብስም። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ሊሰጠው የሚገባ ጉዳይ ነው። ይሄን አናለባብስ። ትውልድ ሲጠባ ዝም ብለናል። እንወዳለንና ከብራቸዋል። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግን ነው እኛ የምንፈልግ። ይሄ መታረም ይኖርበታል። ማንም ነብይ ሞቶ ሌላ ቦታ አልተቀበረም። እዛው የሞተበት ቦታ ላይ ነው የሚቀበረው። ይሄንን አቡበክር ገላገሏቸው። እዛ ነው የተቀበሩት። አቡበክርና ዑመር ደግሞ ከነብዩ አለይሂ ሰላቱ ወሰላም ጋር ከነበራቸው ቁርኝት እዛ ተቀበሩ። ላኪን መስጂዳቸው በየትኛው እስልምና ታሪክ ማምለኪያ ቦታ ተበሩክ የሚደረግበት ቦታ ለሽርክ በር ከፍቶ አያውቅም። እሳቸውም ዱዓ አድርገዋል፣ ዛሬም ድረስ አድርጎ አያውቅም። ይሄ ለሌላው እንዴት አድርጎ ነው ደሊል የሚሆነው? አጂ ቦታ ለልምጣ እንዳመጭ ችግር የለም እንዳመጭ አታስብ። በጣም ሐሳብ ገባሽ አይደል? እሳቸው ወደ ፈጠራቸው ወደ ጌታቸው ሄደዋል። አታ በጣም ተጨነቅሽልን አይደለ? ቦታ አለ የለም እንዳመጭ አብሽሪ። ትምህርት ቤት አረግሽው እንዴ? ወይኔ በጣም ልብሽ ተነካ። እኔ ራሴ ልብሽን አየሁ። እሺ አብሽሪ፣ ምንም እንዳታስቢ። አይደለም እሳቸው ረሱላችን ሰለላሁ ዐለይሂ ወሰለም አርፈው ነው። አብሽሪ፣ ምንም ችግር የለም አታስቢ። እኔም ቡቁሎ አብሽሪ። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ሊሰጠው የሚገባ ጉዳይ ነው። ይሄን አናለባብስ። ትውልድ ሲጠባ ዝም ብለናል። እንወዳለንና ከብራቸዋል። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግን ነው እኛ የምንፈልግ። ይሄ መታረም ይኖርበታል። ሶስተኛ ለሞቱት ሰዎች ወዳጆች ዱዓ እናድርግላቸው። ለመሻይኾቻችን፣ ለወላጆቻችን፣ በቅርብ ላጣናቸው ቤተ ዘመድ ዱዓ ይፈልጋል። እንኳን እኛ ድረሱልን ልንል የሞተን ሰው ከፍና አጥበህ የከተትከው አፉ የሸተተ ሽቶ ቀብተ ድረሱልን ይርዳኝ። እንዴት አይነት አእምሮ ነው! በርግጥ አልহামዱሊላህ አዲሱ ትውልድ ይሄን የሚቀበል ትውልድ የለም። ይጠቅማል እንዴ ነው የሚሉ ልጆችን ስታወራቸው። ትላልቆች ከዚህ መታረም አለበት። ለሞተ ሰው ዱዓ ነው የሚደረገው። የኛን ዱዓ በጉጉት ነው የሚጠብቁት። የዱንያ ስራቸው ተቋርጧል። ከኛ ዱዓ ነው የሚያገኙት እነዚህ ሰዎች። የመጨረሻና አራተኛው እኛ ዝግጅት እናድርግ። ዑለማዎች ካለፉ፣ ትላላቅ ሰዎች ካለፉ ነገ ተተኪኛ። ማንም ነብይ ሞቶ ሌላ ቦታ አልተቀበረም። እዛው የሞተበት ቦታ ላይ ነው የሚቀበረው። ይሄንን አቡበክር ገላገሏቸው። እዛ ነው የተቀበሩት። አቡበክርና ዑመር ደግሞ ከነብዩ አለይሂ ሰላቱ ወሰላም ጋር ከነበራቸው ቁርኝት እዛ ተቀበሩ። ላኪን መስጂዳቸው በየትኛው እስልምና ታሪክ ማምለኪያ ቦታ ተበሩክ የሚደረግበት ቦታ ለሽርክ በር ከፍቶ አያውቅም። እሳቸውም ዱዓ አድርገዋል፣ ዛሬም ድረስ አድርጎ አያውቅም። ይሄ ለሌላው እንዴት አድርጎ ነው ደሊል የሚሆነው? ታላላቅ ሰዎች አላለፉም ወይ? ሰሃቦች፣ ታላላቅ ሰሃቦች የአርራህማን ዓርሽ የተንቀጠቀጠችለት سعد بن معاذ الموتموي نبي عليه الصلاة والسلام عثمان بن عفان على ألا أستحي ممن استحيت منه الملائكة ملائكة أن كان متافروا عثمان الموتموي كالنسوا على تلالك عالموت أصحاب المذاهب أرباب المذاهب إن إمام أحمد إمام الشافعي إمام مالك إمام أبو حنيفة على الموتم موتوا قالوا الله شمية يتكبروا في مقابر المسلمين مسلموች መቀበሪያ ቦታ ነው የተቀበሩት። እነዚህ ነገሮች ሌላ የሽርክ በር፣ ሌላ የቢድዓ በር፣ ምናልባት በተለያዩ ቦታዎች ላይ የጠፉ ሰው ግንዛቤ እየጨመረ ተውሂድን እያወቀ በመሄዱ እየጠፉ ያሉ ነገሮች ዳግም እንዳይመጡ እንሰጋለን፣ ያሰጋል። ጉዳዩ ደግሞ የተውሂድ ጉዳይ ነው። ከባድ ነው። እንዴት አንድ ሰው ነብዩ አለይሂ ሰላቱ ወሰላም እንኳን ሰሃቦች በዛ ደረጃ አላደረጓቸውም እሳቸው ስለከለከሉ። ስለዚህ አህበቲ ፊላህ ተውሂድ ጉዳይ ቀላል ጉዳይ አይደለም።
ሽርክ ጉዳይ ቀላል ጉዳይ አይደለም።